ፊታቸው ላይ ይህን ምልክት ባየው ጊዜ መጀመሪያ የተሰማኝ ፍርሃት ነበር። ነገር ግን ከዚህ ጥቁር ምልክት ጀርባ ያለውን እውነተኛ ታሪክ ስረዳ ስለ ውበት ያለኝ አመለካከት ለዘላለም ተቀየረ። ከእያንዳንዱ የሰዎች ልማድ ጀርባ ድብቅ ምክንያት መኖሩን አረጋገጥኩ። እነዚህ እናቶች ለምን ራሳቸው ላይ እንዲህ ለማድረግ የወሰኑ ይመስላችኋል? አሁን ያለነው በህንድ ሰሜናዊ ጫፍ በሂማሊያ ተራሮች ግርጌ ነው። በዚህ ቦታ ዓለምን ያስደመመ ባህል ያለው ማህበረሰብ ከሚገርም ምስጢር ጋር ይኖራል። ዛሬ በኤኤስ ሁሉ አህጉርን አቋርጠን ወደ የፊልሞቿ ንግስት የቅርባችን ያህል ወደምናውቃት ህንድ ተጉዘን መዳረሻችንን ዚሮ ሸለቆን አድርገናል። ዚሮ ስንላችሁ ቁጥሩን አይደለም፣ የአስገራሚ ባህል ባለቤት መገኛ ቦታ እንጂ። አፓታኒ ይባላሉ። በህንድ ሰሜን ምስራቃዊ ክፍል በአሩናቻል ፕራዴሽ ግዛት በዚሮ ሸለቆ የሚኖሩ ሰዎች ናቸው። ይህ ግዛት ከቻይና ከቡታንና ከሚያንማር ጋር ይዋሰናል። ምንም እንኳን በዜግነት ህንዳውያን ቢሆኑም በባህልና በመልክ ከታችኛው የህንድ ክፍል ማለትም ከሙምባይ ወይም ከዴልሂ ሰዎች ይልቅ ወደ ምስራቅ እስያ ማለትም ቲቤትና በርማ ህዝቦች የቀረቡ ናቸው። በህንዳዊነታቸው ግን ምንም ድርድር አያውቁም። በህንድ ውስጥ እውቅና የተሰጣቸው ጥንታዊ ነገዶች ተብለው ከሚመደቡ 26 ዋና ዋና ጎሳዎች አንዱ ናቸው። በሚኖሩበት በዚህ የዚሮ ሸለቆ ውስጥ የራሳቸውን ባህላዊ ህጎችና የአካባቢ ጥበቃ ስርዓቶች አሏቸው። በልዩ የተፈጥሮ ጥበቃቸው ግዛታቸውን በምድር ላይ ካሉ እጅግ ውብና ለምለም ቦታዎች አንዱ እንዲሆን አድርገዋል። አካባቢው የህንድ አማዞን ተብሎ እስከ መጠራትም ደርሷል። ይህ አስደናቂ መልክዓ ምድር ከባህር ጠለል በላይ 1500 ሜትር ከፍታ አካባቢ ይገኛል። ሸለቆው ዙሪያው በረጃጅም ተራሮችና በጥቅጥቅ ደኖች የተከበበ ነው። ብዙ ጊዜ አየሩ ቀዝቃዛ ነው። በበጋ ወቅት በጣም ደስ የሚል የአየር ሁኔታ ሲኖረው፣ በአካባቢው ክረምት ማለትም ከታህሳስ እስከ የካቲት ባሉት ወራት በረዶ የሚዘንብበት ወቅት ነው። አካባቢው ከፍተኛ ዝናብ ስለሚያገኝ ዓመቱን ሙሉ አረንጓዴ ሆኖ መመልከት የተለመደ ነው። የብርቅዬ እጽዋትና እንስሳት መጠለያ ግዛቱ የኦርኪድ መገኛ ተብሎ ይጠራል። በመቶዎች የሚቆጠሩ የኦርኪድ ዝርያዎች እዚያ ይገኛሉ። አፓታኒዎች ተራራውን ሳይንዱና መሬቱን ሳይበክሉ የሚያለሙት የሩዝ ማሳ ምድር አረንጓዴ ምንጣፍ የለበሰች ያስመስለዋል። የሩዝ ማሳቸው ውስጥ የአሳ ምርት በማምረትም ይታወቃሉ። አሳን የማጥመድ ብቃታቸው አስገራሚ ነው። ብዙዎቻችን እንደምናውቀው አሳ ለማጥመድ መረብ አይጠቀሙም። በባህላዊ ጥበባቸው እንደምታዩት አሳው እስኪሰክር በማድረግ በቀላሉ ይይዙታል። መስኖዎቻቸው ከተራራ የሚወርዱትን ምንጮች ተከትለው የሚፈሱ በመሆናቸው አካባቢው በውሃ ድምጽና በወፎች ዝማሬ የተሞላ ነው። አፓታኒዎች ተፈጥሮን እንደ ሃይማኖት ስለሚያዩት አካባቢያቸው በጣም ንጹህ ነው። ፕላስቲክና ቆሻሻን በመከላከል ረገድ በህንድ ውስጥ ምሳሌ የሚባሉ ናቸው። እነዚህ ህዝቦች በዓለም ላይ ካሉ ማህበረሰቦች በተለየ ሁኔታ የሚታወቁባቸው ልዩ ባህል አላቸው። የአፍንጫ መሰኪያና የፊት ንቅሳት። አፓታኒዎች ይበልጥ የሚታወቁት በእድሜ በገፉ ሴቶቻቸው ላይ በሚታይ ልዩ ባህል ነው። ሴቶቹ በአፍንጫቸው በሁለቱም ጎን ላይ ጥቁር የእንጨት መሰኪያዎችን ያደርጋሉ። ከግንባራቸው እስከ አገጫቸው የሚወርድ መስመር ንቅሳት አላቸው። በፊታቸው ላይ የሚደረገው ንቅሳት ከግንባር እስከ አፍንጫ ጫፍ እንዲሁም ከአገጭ እስከ ታችኛው ከንፈር የሚወርዱ መስመሮች ናቸው። ይህ ንቅሳት ይደረግ የነበረው ከእንጨት ጥቀርሻና ከእንስሳት መረቅ በሚዘጋጅ ቀለም ነበር። ታዲያ የዚህ ድርጊት ምስጢር ይበልጥ ለማማር እንዳይመስላችሁ፣ ውበታቸውን ለመደበቅ እንጂ። እነዚህ የአፓታኒ ሴቶች በጣም ቆንጆ ስለነበሩ በሌሎች ጎሳዎች ይታገቱ ነበር። ታዲያ በቁንጅናቸው ምክንያት የሚገጥማቸውን መታገትና መደፈር ለማስቀረት አንድ ዘዴ ዘየዱ። ይህም ተወዳጁ ውበታቸውን ማበላሸትና መደበቅ ነበር።
ከውበታቸው ይልቅ ጤናቸውንና ነፃነታቸውን ያስቀደሙት ተወዳጆቹ አፓታኒዎች ቁንጅናቸውን ለመቀነስ ወይም አስቀያሚ መስሎ ለመታየት ይህን ድርጊት በመፈጸም የተጀመረ ባህል ነው። የአፍንጫ መሰኪያዎቹ ያፒንግ ኩሎ ይባላሉ። እነዚህ መሰኪያዎች የሚሰሩት ያፒንግ ከተባለ የቀርከሃ ወይም የእንጨት አይነት ነው። ሴቶቹ ለአቅመ ሔዋን ሲደርሱ ነው ይህ መሰኪያ የሚደረግላቸው። ምንም እንኳን መነሻው ውበትን ለመቀነስ ቢሆንም ከጊዜ በኋላ ግን እንደ ትልቅ የማንነትና የኩራት መገለጫ ተደርጎ መታየት ጀምሯል። ይሁን እንጂ ይህን ልማድ ከ1970ዎቹ ጀምሮ እንዲቆም ተደርጓል። እንዲቆም ያደረገው ደግሞ የህንድ መንግስት ነው። አሁን በወጣት እድሜ ላይ ያሉ የአፓታኒ ሴቶች እንደ እናቶቻቸውና አያቶቻቸው ንቅሳትና አፍንጫቸው ላይ መሰኪያ አይጠቀሙም። አፓታኒዎች ራሳቸውን የሚጠሩት ታኒ በሚለው ስም ሲሆን ትርጉሙም የሰው ልጅ ማለት ነው። ረቀቅ ያለ የግብርና ጥበብ ባለቤቶቹ አፓታኒዎች ዘመናዊ ማሽንና ኬሚካል ሳይጠቀሙ እጅግ የሚደንቅ የእርሻ ዘዴና የበዛ ምርት አላቸው። በሩዝ ማሳዎቻቸው ውስጥ አሳዎችንም አብረው ያረባሉ። ይህም መሬቱ ለም እንዲሆንና ምርታማነቱ እንዲጨምር ያደርጋል። አፓታኒዎች ተፈጥሮን በጣም ያከብራሉ። ዳኒ ፖሎ ወይም ፀሐይ ጨረቃ የተባለውን እምነት የሚከተሉት አፓታኒዎች ፀሐይንና ጨረቃን እንደ አምላክ ይቆጥራሉ። ደኖችን በዘላቂነት የመጠቀም ጥበባቸው በዓለም አቀፍ ደረጃ አድናቆትን አስተርፎላቸዋል። የዚሮ ሸለቆና የአፓታኒዎች የአኗኗር ዘይቤ ባህልና አካባቢ ጥበቃ እጅግ ልዩ በመሆኑ በዩኔስኮ የዓለም ቅርሶች ዝርዝር ውስጥ እንዲካተት በእጩነት ቀርቧል። ጥንታዊ ባህላቸውን ከዘመናዊው ዓለም ጋር አጣጥመው የሚኖሩ ሰላማዊና ታታሪ ህዝቦች አፓታኒዎች እንደ ሀገራችን ጠቢባን አፓታኒዎች ልብሶቻቸውን በቤታቸው ውስጥ በእጅ የመሸመን ጥበብ አላቸው። ልብሶቻቸው በአብዛኛው ነጭ፣ ቢጫና ጥቁር ቀለሞች አሏቸው። ዚላን ተብሎ የሚጠራው የሴቶች ልብስ በጣም የታወቀ ነው። አፓታኒዎች ከዶቃዎችና ከነሐስ የሚሰሩ የአንገት ጌጦችን ይለብሳሉ። እነዚህ ጌጦች የማህበረሰቡን የሀብት ደረጃና ማህበራዊ ክብር የሚያሳዩ ናቸው። ሚያኮ ፌስቲቫል የአፓታኒዎች ትልቁና ደማቁ በዓላቸው ነው። በየዓመቱ በወርሃ መጋቢት የሚከበር ሲሆን በጎረቤታሞች መካከል ያለውን ወዳጅነት ለማጠናከር ለምርታማነትና ለጤና የሚጸልዩበት ነው። በበዓሉ ላይ ባህላዊ ጭፈራዎች፣ የከብቶች መስዋዕትና ልዩ የሆኑ ማለትም ሩዝ፣ ቢራና ሌሎች የቤት ውስጥ መጠጦች ይቀርባሉ። ቤቶቻቸው የሚገነቡት ከቀርከሃና ከእንጨት ሲሆን በመሬት ላይ ሳይሆን ከፍ ብለው ነው የሚሰሩት። ይህም ከእርጥበትና ከዱር አራዊት ለመከላከል ይረዳቸዋል። አፓታኒዎች ማህበራዊ ህይወታቸው ተወዳጅ ነው። በእያንዳንዱ ስራዎቻቸው ተረዳተው የሚኖሩ ናቸው። ለምሳሌ አንድ ሰው ቤት ሲሰራ ወይም እርሻ ሲያርስ መላው መንደር በነፃ ተባብሮ የመስራት ልምድ አለው። በሀገራችን ደቦ እንደማለት ነው። ውበትና ባህል ከመንፈሳዊ እምነታቸው ጋር የተሳሰረ ነው። ተፈጥሮን እንደ እናት ያያሉ። ዛፍ ሲቆርጡ እንኳን ሌላ ተክለው ነው። ይህም ለምድራቸው ያላቸውን ፍቅርና ለውበት ያላቸውን ቦታ ያሳያል። ውድ የቻናላችን ቤተሰቦች ጎልተው ለመታየትና ቆንጆ ለመባል ብዙዎች በሚደክሙባት ዓለማችን አፓታኒዎች በውበታቸው ምክንያት ራሳቸውን ከጥቃት መጠበቃቸውን እንዴት አያችሁት? ተወያዩበት። በቀጣዩ ጉዟችን እስክንገናኝ ሰላም ሁኑልን። ይህ ኤኤስ ሁሉ ነው።